ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ በያላችሁበት ይብዛ እያልኩ እንግዲህ ለእናንተ ምርጥ ቪዲዮ ወይም የተመረጡ ቪዲዮዎችን ይዤላችሁ ቀርቤያለሁ ማለት ነው። ውድ የቻናሌ ቤተሰቦች ከእናንተ የሚጠበቀው አስቀድማችሁ ሰብስክራይብ ማድረግ ነው። ሰብስክራይብ ማድረግ እንግዲህ አንዳንዴ ሳያሰለች አይቀርም። ከተመቻችሁ ሰብስክራይብ አድርጉ፣ ካልተመቻችሁ ተውት። ግን ላይክ ያስፈልገኛል። እውነት ለመናገር ላይክ እጅግ አድርጎ ያስፈልገኛል። ከዚህ ቪዲዮ እስኪ 10 ላይክ አድርጉ። ሌላ አልፈልግም። 10 አድርጉኝ። ሌላው በተረፈ ደግሞ እስከ ፕሮግራም ፍጻሜ ድረስ አብራችሁኝ እንድትሆኑና ከተመቻችሁ ሌሎችንም ያስተምራል ካላችሁ ሼር እንድታደርጉ በአክብሮት ጋበዝኳችሁ። ቀጥታ በጣም ያሳዝናል። በነገራችን ላይ ያው እግዚአብሔር ዳን ሲል የማይዳን ነገር የለም። እስኪ በሚቀጥለው ቪዲዮ ደግሞ የምንመለከተው እንዲህ ባለ መልክ ይሆናል። እስኪ ተመልክተን ናሆም፣ አቤት። የምን እምነት ተከታይ ነህ? የኦርቶዶክስ። 20 ቢሊዮን ብር እንስጥህና ሃይማኖትን ቀይሩ ብትባል ትስማማለህ? አትስማማም? አልስማማም። ለምን? ለአንተ 20 ቢሊዮን ብር እንስጥህና አንገትህን እንቆረጠው ብትባል ትስማማለህ? አትስማማም? አልስማማም። ለምን? አንገቴን ከተቆረጥኩ በህይወት አልኖርም። በህይወት ከሌለው ደግሞ ያን ብር ምን ይሰራልኛል? ስለዚህ ኦርቶዶክስነትን ቀየርክ ማለት አንገትህ ተቆርጦ በህይወት እየኖርክ ነው ማለት ነው። ቀኝ ተሳኝ ተዋህዶን እምነት ነሽ። ድንቅ መልስ ነው። ደስ የሚል ነገር ነው። በጣም ነው የሚያምረው። እስኪ ቀጣይ ቪዲዮ እንመልከት። እዚህ ሀገር ውስጥ ደንብ አስከባሪና ፖሊስ ካለባቸው ትልቁ ችግር ምንድነው? እነሱ ሰውን ሲቆጡና ሲያርጉ እነሱ አርገውት የሚያውቁ አይመስልም። የመጨረሻ ፍጹም ናቸው። ሲያስታቅቁስ አሁን ይሄ ካንተ ይጠበቃል ምን ይላል? አሁን ይሄ ከናንተ ይጠበቃል? እውነት ስታሯሩጧቸው ህገ ወጥ ናቸው እያላችሁ መግቢያ መውጫ ስታስወጣቸው ከነበራችሁ ሰዎች ቆመ ጫማ ትገዛለህ። ገና ለገና ደሞዝ ቀን ወጥቷል ብለህ እቤት እንኳን አታስልክም። ለኛ ሞራል ደውለ በሸሉ የሆነና አይኬቶ ጋላክልኝ በፌስታል ምናምን ይባላል። ከጎን ወደ ትናንት ቲማቲም ስቀማ የነበርክ ሰው ይቆረጣል አይቆርጣ ይጠሩ ነገ ጧት አንተ አርገው መሰለ በዛ ጫማ ሰውየውን ያሮራቅ ደግሞ ተቀመዋለህ። አንድ በቀቀያ በቆሎ ያዘች ሴት ልጅ አዝላ በቆሎ አንቀመተ ልጇ እያለቀሰ አትሸኝም ወደ ቤት። ሰው ነህ። የሷ በቆሎ የኢትዮጵያ ኢኮኖሚ አያላጋም። ሲጀምር ስንት ሌባ የፈላበት ሀገር ነው በቢሊዮን የሚሰርቅ ያለበት ሰው። እነሱ አይነኩም። ስልክ ደውሎ በራቸው ማደርስም አጠናፍሮ ነው የሚያባሩ። እውነት ነው። እንግዲህ በነገራችን ላይ ይህን ቪዲዮ ደግሜም ነው የማጫወተው። ደግሜ ያጫወትኩበት የራሴ ምክንያት አለኝ። ይሄ ምንድነው? በሀገር ውስጥ የወንብድና ስራ እየተሰራ ስለሆነ እጅግ ልብ የሚሰብር ስራ ነው። በሚሊዮን ብር በቢሊዮን የማጭበረበር ስራ እየተከናወነ እያለ ነገር ግን እዚህ ጋር ቆሎ ሸጣ ወይም በቆሎ ጠብሳ የሚደረውን ሴት ያባረራሉ እና ይሄ ኖርማል አይደለም። በእውነት በጣም የሚያሳዝን ነው። እና በቀጣይ የምናልፈው ቪዲዮ ደግሞ እጅግ ሰሞኑን የቦረና ህዝብ ሁሉ እየሞተና እያለቀ እንስሳቶች ሁሉ እየሞቱ እንዳለ ትልቅ ማሳያም መግለጫም ነው ማለት ነው። እና ያንን ተከትሎ ውድ የቻናሌ ቤተሰቦች አንዳንድ ሰዎች እየረዱ ነውና እዚህ ጋር ወንድማችን እውነት እንደምናውቀው ከሆነ በሰፊው እየረዳ ነውና እየረዳ ያለበትን ነገር በሰፊው የምንመለከትበት ስለሆነ እስኪ ተመልክተን እንምጣ። ሁሉም ኢትዮጵያዊ እንደዚህ ባለ መልክ እገዛ ቢያደርግ እነዚህ ሰዎች ካሉበት ወይም ከደረሱበት ችግር፣ መከራ፣ ስቃይ እንደሚወጡና ለችግራቸው ልባት እንደሚያገኝ ባለሙሉ ተስፋ ነኝ። ምክንያቱም
አምሳ ሎሚ ለአንድ ሰው ሸክሙ እንደመሆኑ መጠን ለአምሳ ሰው ደግሞ ጌጡ ነው። ስለዚህ ሁላችንም ባለን ነገር ብንረዳ፣ ባለን ነገር ብናገዛቸው፣ ብንተጋገዝና ኢትዮጵያዊ በሆነ ስሜት ዛሬ አንዱ ጉዳት የሆነ ነገ የኛም መሆኑ ግልጽ ነውና ተጋግዘን ሁላችንም ይሄንን መከራ ይሄንን ስቃይ አብረን ከቦረና ሕዝብ ጋር እንድናሳልፍ ጥሪዬን ማገዝ መርዳት እጅግም የህሊና እርካታም ነው። እግዚአብሔርም ደግሞ የሚከፍለን ታላቅ የሆነ ዋጋ አለና እውነት የተቸገሩትን እንርዳቸው። በመርዳት ደግሞ ትልቅ በረከት እንደምናገኝ ግልጽ ነው ማለት ነው። በመቀጠል የምናልፈው ደግሞ አንድ ድሃ ይላል። አንድ ድሃ ሊለምን ቢመጣ የሚል ነው። እስኪ ቪዲዮን ተመልክተን እንምጣ። አንድ ድሃ በጣም ሲለምንህ ይላል ትተኸው ከሄድክ እግዚአብሔርንም አንተ በጣም ስትለምነው ትቶ እንደተወህ አድርገህ ቁጠረው። አንተ ጸልየህ እግዚአብሔር አልሰማኝም ትላለህ አይደል? ይኸው ሲዮ በአቅም እየለመንህ አይደል ወይ ድሃው? ስለዚህ የድሃውን ጩኸት አለመስማት ማለት ፈጣሪን አትስማኝ እንደማለት ነው ይላል። አይ ጨቀጨቀኝ አበዛው ካልክ እንዳንተ ስለሚርበው ነው እሱ። ትናንት ሰጥቼዋለሁ አሁንም ይመጣል። አዎ አሁን አንዳንዴ ሲለምኑ ዘዴ ፈጥረው የማጭበርበር ነገር እናያለን አይደል? ቆሎ ተደፋብኝ ብለው የሚያለቅሱ ህፃናት ምናምን ስናያቸው አይችን ስልት እናቃታለን እንላለን። ቅዱስ ዮሐንስ አፈወርቅ ምን ይላል? ይሄንን ሁሉ ጥበብ የሚጠቀሙት አንተ ጨካኝ ስለሆንክ ነው፣ በምን ያራሩህ ታዲያ ይላል። ስለዚህ ያንተን ክፉነት ነው የሚያሳየው የነሱ ስልታዊ አለማመን። እና አንዳንዴ አለማመኑንም እናወዳድራለን እኮ ልክ እንደ ታለንት ሾ ይሄ ብዙም አይስብም አልተሳካም ለዛሬ ብለን እናሰናብተዋል። እንደዛ አይደለም። አንተን ለማሳመን ለምን ይጨነቃል? ፈጣሪ እንደዛ አሳመነኝ ብሎ ያውቃል። እውነት ነው። ያው በነገራችን ላይ ለለመና ሁሉ ቸገረ ይላለ ሁሉ መስጠት አንተ እጅ አለ አንተ እግር አለ የሚለውን ነገር ትተነው መስጠት ያለንን። ምክንያቱም የነሱ ያለማመን ሲስተም ወይም ያለማመን ሂደት ልክ የኛን ጭካኔ እንደሚያሳይ ግልጽ ነው። መምህራችን ግልጽ አድርገው አስረድተውናል። እግዚአብሔር አምላክ የአገልግሎት ዘመኖትን ይባርክልን። እስኪ በቀጣይ ቪዲዮ ቸገረኝ ብሎ ለሄደው ምን እንደተሰጠው የምናየው ቪዲዮ ይሆናል። እስኪ ተመልክተን እንምጣ። ማነው? በማርያም አባቴ በማርያም ቸገሮኝ ነው። እግዚአብሔር ይስጥልኝ። እግዚአብሔር ከሰጠ አንዱን ስጠኝ አባቴ በማርያም። እሺ አንዴ መጣ። በማርያም ተብሎ አንድም እንኳን ምን አለኝ ብለህ ነው? ከሷ ውጭ የመስቀል ስር ስጦታዬ እግዚአብሔር የሰጠኝ እሷ ነው። እግዚአብሔር ምስክሬ ነው። ቤቴ ባዶ ነው፣ ግን እሷ ካለች ባዶ ነው ተሰምቶኝ አያውቅም። እግዚአብሔር ከሰጠህ አንዱን ስጠኝ ካልከኝ ይሄው እመቤቴ ልስጥህ። ሌላ ምንም የለም ቤቴ። እውነት እሷን ከያዝክ ባዶነት አይሰማም። የችግር ሁሉ መፍትሄ እኮ ነች እናቴ። ደስ ሲል። በነገራችን ላይ የቆሎ ተማሪዎችን በዚሁ በየአካባቢው በየሰፈሩ መጥተው ይለምናሉና ለሚለምን ወይም ደግሞ ስጠኝ ለሚል መስጠት እጅግ የሚያስደስት የፈጣሪ ጸጋ ነው። ፈጣሪ ለእኛ ከሰጠን ጸጋም እንደመጀመሪያነት መስጠትን ስለሆነ ሁላችንም ለተቸገረ ወይም ደግሞ በችግር ውስጥ ላለ ሰው ያለን ብናካፈል መልካም ነው ማለት ነው። መስጠት ሲባል ታዲያ ሁሉ ያለንን ነገር ስጡ አይደለም። እዚህ ጋር አሁን እንድትረዱ የሚፈልገው ነገር አለ። ያለንን ሁሉ ከሰጠን እኛም የሚቀረን ነገር አንዳች ነገር ስለማይኖር ያለንን ያ ሰው በሚፈልገው ልክ መስጠት ይኖርብናል ማለት ነው። ውድ የቻናሌ ቤተሰቦች በቀጣይ ቪዲዮ የምንመለከተው እንግዲህ በባለፈው ጊዜ እንደምታስተውሉት ብዙ ነገር ነበር። ጥቁር አትልበሱ፣ ካህን የጠመጠመን ማየት እጅግ ነውር የሆነበት ሰዓትና ጊዜ ነበር። ተጨማሪ ደግሞ መንገዶች እየተዘጋጉ ነበር እና እስኪ ይህን ቪዲዮ ጨርሰን እንምጣን ነው። እስኪ ሰላም ጤና ስጥልን፣ እንደምን አላችሁ? ደሜ መስታወት ነው ያሳየኛን ገና የሚባለው ነገር ገና ይቀጥላል።
የሚገርማቸው ጓጽዮን ጋር ያለው ፍተሻ ማለት ነው። ብታምኑም ባታምኑ እነዚህ ሁለት ቄሶቹን አናሳልፍም ብለዋል። ኦልሬዲ በቃ ግራ ገብቷቸዋል። እነሱ ለራሱ ታምር ነው እያሉ ነው። በጣም ተአምር ነው። በእውነት ነው የምነግራችሁ። እነዚህ አሳፋሪ ወጣቶቹን እንዳለ ይህን ሰውዬ በእናታችሁ ሲፈትሽ እዩት በእናታችሁ ደስ እንዳለው። ኧረ አሁንማ እንደውም አሪፍ ነው። አሁን አሪፍ ነው። ቅድምማ እንደውም እየተማታ ሙላ ነበር የሚፈትሽላቸው መታወቂያ አማራ ክልል በጠረባ ነበረ። በእውነት እኔን ካላመናችሁኝ ስንት ሰዎች አሉ፣ እነሱን ጠይቁ በእናታችሁ። እዩ እንዴት እንደሚያሳዝኑ ማለት ነው። በቃ ይሄ ልጅ የሚገርማችሁ ነገር ማለት ነው እናቱ ሪፈር ሆስፒታል ተጽፎላት እናትህንም ይዘህ ቢሆን ተመለስ ተባለ። በቃ እንደዚህ ሀዘን ላይ አንገቱን ይዞ ልመና ማለት ነው። እንደው በማርያም እናቴ ትሞትብኛለች እያለ ሊሰዱት አልቻሉም። ሰውየው በጣም አዘነ። ግን ትእዛዝ ነው ምን ላድርጋለሁ። በቃ ይሄ በጣም ይሻላል። ይሄ ከሌሎቹ ደግሞ ይሄ ይሻላል። የሚገርማችሁ ይሄ ፖሊስ ይሻላል። በጣም ነው የገረመኝ። በቃ አንገቱን ይዞ ነው እናቱን ሊያሳይ ሄደው። በጣም ከባድ ነገር ማለት ነው። ወጣቶች እንዳለ ዘርግፍ አረጓቸው። ጥቁር የለበሰ ውድ ቻናል ቤተሰቦች እንግዲህ እንዳያችሁት እንደተመለከታችሁት ቪዲዮ ይህንን ይመስል ነበር ማለት ነው። እናንተን ያስተምራል። ይልቁንም ደግሞ እየሳቃችሁ እየተጫወታችሁ ቁም ነገር እንደተረዳችሁ እንደያዛችሁ ተስፋ አደርጋለሁ። እስከ ሌላው ፕሮግራም እስከነገናኝ ድረስ ቸር ያቆየን። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አታርጉ አላልኩም፣ ሰብስክራይብ እንድታደርጉ በአክብሮት ጠይቋችሁ። ላይክ እና ኮሜንት ለሌሎችም ያስተምራል ካላችሁ ሼር እያደረጋችሁ ሌሎችም እንዲማሩበት አድርጉ። እስከ ሌላው ፕሮግራም እስከነገናኝ ድረስ ቸር ያቆየን። ሰላም